ሰሞኑን ሁላችንም እየሰማን እንዳለነው ሮድሪ ከሪያል ማድሪድ ይልቅ ለባርሴሎና መፈረም ይፈልጋል እየተባለን ነው። ከሮድሪ በኩል ያሉ የቅርብ ሰዎች ሮድሪ የመጀመሪያ ኤል ክላሲኮን ከማድሪድ ጋር ሲጫወት ቪኒሲየስ ጁኒየርን የታለ ባላንዶር ብዬ እጠይቀዋለሁ ብሏል እያሉም እየተናገሩ ይገኛሉ። እኔ ለምን ከሪያል ማድሪድ ይልቅ ባርሴሎናን እንደመረጠ በአጭሩ አጥር አድርጌ ያስረዳቸዋለሁ። የሮድሪ የምንጊዜው ምኞቱ ለሪያል ማድሪድ መጫወት ነው እና ሁልጊዜም ለሪያል ማድሪድ መጫወት እንደሚፈልግ ለብዙ ሰዎች ይናገራል። የሆነ ጊዜ እንደው ጋዜጠኛ እንደዚህ ብሎ ጠይቆታል። አንተ ለአትሌቲኮ ማድሪድ ተጫወተ እንዴት አድርገህ ነው ለሪያል ማድሪድ የምትጫወተው? ያ ነገር አያከብድብክም ወይ ምናምን ተብሎ ሲጠይቅ ምንም አያከብድብኝም። ሪያል ማድሪድ የዓለማችን ትልቁ ክለብ ነው። ለሪያል ማድሪድ መጫወት ማይፈልግ ተጫዋች የለም። እኔም እንደ አንድ ተጫዋች ለሪያል ማድሪድ ተጫዋቼ ህልሜን ማሳካት እፈልጋለሁ ብሎ ነበር የመለሰው። እና በአንዳንድ የትራንስፈር ወቅቶች ሮድሪ ራሱን ለሪያል ማድሪድ ኦፈር ያደርግ ነበርም ተብሏል። ፍሎሬንቲኖ ፔሬዝ ያው ችላ ብሎታል ምናምን ነገር። የሆነ ጊዜ ሁላ ፍሎሬንቲኖ ፔሬዝ ሮድሪን አስፈርም ምናምን ተብሎ ሲጠይቅ ሮድሪ ለንደን ሪያል ማድሪድ አይነት የአጫዋት ስታይል አይመጥንም፣ ለዛ ሮድሪን አናስፈርምም ብለው ተናግረዋሉ ይባላል። እና በጣም ብዙ ጊዜ ተደጋጋሚ ጊዜ ለሪያል ማድሪድ እንዲያስፈርሙት ቢጠይቅም ችላ ብለው ታልፈዋሉ። ይህ ሰመር ላይ ደግሞ ለሪያል ማድሪድ መፈረም ይፈልግ ነበረ። ጆዜ ሞሪኖም ሲገባ እንዲፈርምላቸው ለፍሎሬንቲኖ ፔሬዝ ቢጠይቁም አሁንም ፍሎሬንቲኖ ፔሬዝ ዝም አላቸው፣ ደባብሶ አለፈ። ከዛ ልክ የሪያል ማድሪድ ኢንተረስት ከፍ ብሎ ሲመጣ ባርሴሎናም በተመሳሳይ ሰዓት ፈለገው። ኦኬ ይህ ሁሉ ጊዜ ጠይቄያቸው እምቢ ብለውኛል፣ አሁን ደግሞ ባርሴሎና ገብቼ ኤል ክላሲኮ ላይ የታለ ባላንዶር ብዬ ቪኒሲየስን አስነቅየው ከባርሴሎና ጋር ሆኜ ሪያል ማድሪድን አስነቅላለሁ ብሎ ነው የሚገባው ባርሳ።